እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ዛሬ ላዛኛ ልሰራ ነው። ላዛኛ ለመስራት የሚያስፈልጉኝ ግብአቶች ላዛኛ፣ ስጋ፣ ካሮት፣ ቲማቲም፣ ቺዝ፣ ሽንኩርት የበሰለ ነው። ሽንኩርቴን በስሎ የተቀመጠ ነው ያለኝ። ከዚህ ውጭ አሉ እንግዲህ ወተት፣ የገበታ ቅቤ የመሳሰሉት አሉ። ወደ ስራዬ ልግባ። ካሮቴን እንደዚህ ፈቅፍቄ ጨርሻለሁ። ቲማቲሜንም ይኸው እየፈቀፈቅኩት ነው። ሽንኩርቴ በስሎ የተቀመጠ ስለሆነ ብዙም እንትን አይልም። ዘይት ሽንኩርቴ እንደዚህ ጥጥት ብሎልኛል። አሁን ቀጥዬ ምንድን ነው የማደርገው? ካሮቴም እንደዚህ ተጠብሷል። አሁን ቀጥዬ ምንድን ነው የማደርገው? ቲማቲሜ ቲማቲሜ እንደዚህ ቆንጆ ሆኖ ተጠብሶልኛል፣ በስሏል። አሁን ምንድን ነው የማደርገው? ስጋዬን እጨምራለሁ። ስጋዬ ደርሷል። እዚህ ጋር ሳደርግ ያላሳየኋቸው ነገሮች አሉ። ቁንዶ በርበሬ፣ ነጭ ሽንኩርት፣ ጨው አደራርጌያለሁኝ አልኩኝ። አሁን ቀጣይ ምንድነው የማደርገው? በገበታ ቅቤና በወተት ክሬም ነው የምሰራው። የገበታ ቅቤን አደርጋለሁ። የገበታ ቅቤ ሶስት የሾርባ ማንኪያ ፍርኖ ዱቄት፣ እንደዚህ በደንብ ብስል አደርገዋለሁ ወተት ከማድረጌ በፊት። ወተት ጨምራለሁ። አንድ ጊዜ አይደለም፣ ትንሽ ትንሽ ነው የማደርገው። ጨውና ቁንዶ በርበሬ አደርጋለሁ። ጨው አንድ የሻይ ማንኪያ፣ ቁንዶ በርበሬ አንድ የቡና ማንኪያ። እሱ ጨራርሻለሁ። አሁን ምንድነው የማደርገው? መጋገሪያ እቃዬን አዘጋጅቻለሁ። እደረድራለሁኝ። መጀመሪያ ስጎ ነው የማደርግበት ከስሩ። ይሄንን ካደረኩ በኋላ የላዛኛ ፍላቴን እደረድራለሁ። ቀጥዬ ያዘጋጀሁትን ክሬም ነው የማደርገው እዚህ ላይ። ክሬምን ካደረኩ በኋላ በደንብ እኩል እንዲመጣልኝ ይሄንን ከቀባው በኋላ ቀጥዬ ምንድነው የማደርገው? ቺዝ ነው። ስላይስ ቺዝም አለኝ፣ የተፈቀፈቀ ሞዞሬላ ቺዝ አለኝ። ስለዚህ የተፈቀፈቀውን እንደዚህ አድርጌ ሁሉንም ደርድሬ ስጨርስ እመለሳለሁ።
ደርድሬ ጨርሻለሁ። ይኸው አሁን ቺዝ አላደረኩም። ቺዝ መጨረሻ ላይ ነው የማደርገው። ይሄ ክሬሙ ነው። ኦቭኒ ውስጥ አስገብቻለሁ። ለ40 ደቂቃ በ190 ዲግሪ አርጌ ነው የማበስለው። ላዛኛ እስከሚበስል ድረስ ሰላጣዬን ላዘጋጅ። ቺዜን አድርጌያለሁ። ይኸው መጨረሻ ላይ ላዛኛ ደርሷል። ሰላጣዬንም አዘጋጅቼ ጨርሻለሁኝ። ይኸው ይህንን ይመስላል። ላዛኛ ለምግብነት ቀርቧል። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። ሰላም ቆዩ።